መንሱር ባይዙ የሰንዙ ህግ አለች። የሰንዙ ህግ ምቹ የሚሆነው ሌላ ጊዜ ትምህርት ሊሆነው ይችላል። የሰንዙ ህግ ምን ይላል? አርፎ የተቀመጠ ጠላትህን ሄደ ነካካው። ሄደ ነካካው። ስትነካካው ይናደዳል። ሲናደድ ሚዛኑን ያጣል። ሚዛኑን ሲያጣ ማስተዋል ይሳነው። ማስተዋል ሲሳነው ሊወጋ ይመጣል። ሊወጋ ሲመጣ ያንተ ጥንካሬ ወደ ድክመት፣ ድክመትህ ወደ ጥንካሬ ይቀየርበታል። ይህንን ፕሪንሲፕል መንሱር ላይ በትክክል ነው የሰራሁበት። ነካካሁት፣ ደጋግሜ ነካካሁት። ጅል ስለሆነ ማለት ነው። ደጋግሜ ስነካካው ተናደደ፣ ሚዛኑን አጣና ተሳደበ። ተሳደበና የኔን ድክመትና ጥንካሬ አላወቀው። ስለዚህ የኔ ድክመት መልኬ ሆኖ ታየ። ተሳደበና 2.8 ሚሊዮን አካባቢ ይመስለኛል ያለው ፎርወርዱ ላይ ፖስት ሲፖስት ሰዎች አዩትና አውንታ በርሲሳ ማን ነው ብለው 30,000 ነው በሳምንት ውስጥ ወደ እኔ የመጡት ፎሎወሮች። ስለዚህ መንሱርን በዚህ ደረጃ ነው የምንተዋወቀው። ሲጀምር የሚናገረውን የማያውቅ ሚዲያ ምን ማለት ነው? ሚዲያ ዶክመንቴሽን ነው። ዛሬ ያወራናቸውን እኔ እናንተ የምናወራቸውን ነገሮች ነገ ማስረጃ ሆነው ይወጣሉ። ስለዚህ የምናናገራቸውን ነገሮች ጥንቃቄ ማድረግ አለብን። አንዳንድ ነገሮች ላይ ለጠቅላይ ሚኒስትሩ ኩላሊቴን ሰጣለሁ፣ ይሄ የስካምሮች እንትን የተለጣፊዎች ነው እንጂ ሲጀምር ጠቅላይ ሚኒስትሩ ኩላሊት አይፈልጉም። እሱ ስጡን ቢል አይሰጥም። ሲጀምር ደማቸው ምናምን የሚባል አለ። ጤነኛ የኩላሊት ህመምተኛ ያሉን ጠቅላይ ሚኒስትር ነው ያለን። አስፈላጊነቱ አይገባም። ኩላሊት የሚፈልጉ 1 ሚሊዮን ምናምን በ1 ሚሊዮን ህዝብ ውስጥ የሆነ ደረጃ 2 ሰዎች ኩላሊት የሚፈልጉ ሰዎች ባለበት ሀገር ላይ ጠቅላይ ሚኒስትሩ ላይ ሄዶ መንጠልጠል እሳቸው ላይ ተደግፎ የሆነ ገንዘብ ፍለጋ ነው እንትን የተባለ። ስለዚህ የተቻለኝን ያቅም መንሱርን ከአቅም በታች ነው ሲጀምር። መንሱር ከአቅም በታች ስለሆነ አንድ ትምህርት እንዲማር ፈልጋለሁ። የሚገባውን ትምህርት አስተምሬዋለሁ። ያረኩትን አድርጌዋለሁ እና ሲያዝ ግን መጀመሪያ እኔ ነበርኩ የደወልኩለት። የተያዘ ልክ ሲገባ ማለት ነው። ለሱ አይደለም ለሰንበዲ ደውዬለት አገናኘኛል ስለው የኔ ብሔርና ኦሮሞ ሆነህ አለ ኦሮሞን ታሳድዳለህ ወይ አለ። አሁን የኔ ብሔር ነው። አሁን ብሔሬ ትዝ አለ። ድሮ መልኬ ነበረ እንትን የሚለው አሁን ብሔሬ ትዝ አለ። ቁርስህን በልተህ ምሳህን የማደግም ብሎ ነበር ከዚህ በፊት። አሁን ባላት ንግግር ከሆነ ቁርሴን በልቼ ምሳዬን የማልደግም ሰው ስለሆን እኔ ደግሞ የእሱ ብሔር ስለሆን ቆይ እስቲ ምሳህን እኔ ልቻልህ ነበር መባል ያለበት አይደል? እንደዛ ነበር መባል ያለበት። አሁን ብሔር ውስጥ ለመሸሸግ ሞከረ። ባለፈው እስልምና ውስጥ ሲሽሎኮሎክ ነበረ። መጣና ደግሞ አሁን ብሔር ማምለጫ መንገድ ነች። ማምለጫ መንገድ ነች። ኦሮሞ ስለሆንክ ሰውን አሳስት የሚል ብሔር የለንም። ለራሱ ጥቅም ሲል የሚሮጥባት መንገድ ነች። የኔ ቤተሰቦች ባለፈው እንዳልኩት ዛሬም ድረስ በአንድ አህያና በአንድ በሬ ነው የሚያርሱት። የነሱን ኦሮሞነት ተጠቅሜ ከተማ ገብቼ በእነሱ ስም እንድሰርቅ ፍቃድ ስጠኝ ነው። ስለዚህ በዚህ ደረጃ ምጃጅ ያለለት ሰው አልነበርኩም እና ለምን መሰለችን ኦሮምኛውን የሚያወራ ጀስት እዛ ጋር መርማሪዎቹ የኔ ብሔሮች አንድ ናቸው፣ ላይሆኑ ይችላሉ፣ ሊሆኑ ይችላሉ። ስለዚህ ያዝኑልኛል ብሎ ስላሰበ ነው። ጭንቅላቱ የዶሮ ነው። በዛ ነው እንትን ያለኝ እና ከገባው ይገባዋል። ጥሩ ትምህርት አስተምሬዋለሁ። ጥሩ ተማሪ ከሆነ ለወደፊቱ ሜቢ መንግስት የሚለቀው ከሆነ የኔ ጉዳይ አይደለም። ከሆነ ያለው ስራ መንግስት የሚለቀው ከሆነ ጥሩ ተማሪ ሰቃይ ተማሪ ሆኖ ይወጣል ብዬ ተስፋ አደርጋለሁ። ካነሳህልኝ እዛው እኔ እንኳን ላልፈው ነበረ። መንሱር ተይዞ ወደ እስር ሲገባ እዛው እስር ቤት እንግዲህ እየተያዘ በቁጥጥር ስር እየዋለ አናግረኸው እንደነበር አሁን ስለነገርከኝ አብዛኞቹ ታሳሪ አርቲስቶቹም እዛ እየገቡ ባለበት ሰዓት እያንዳንዳቸው እከሌ አሁን ተያዘ፣ እከሌ አሁን በቁጥጥር ስር ገባ የሚለው ኢንፎርሜሽን ይደርስህ እንደነበረ ሰምቻለሁኝ። አንዱም ቅሬታቸው እንዴ አሳሪያችን አዎንታ በርሲሳ ነው እንዴ እስኪሉ ድረስ ያደረሰው አንዱ ይሄ ነው እና ገርሞኝ ነው። አንተ በውስጤ የነበረ ፈርቼው ላልፈው ስል አነሳኸው። አንተ ስጀምር እኮ ምርመራ ውስጥ ያለሁበት ብያለሁ፣ አባል ነኝ ብያለሁ።
ስለዚህ እኔ ነኝ ለሰው መንገር ያለብኝ እንጂ መች እንደሚያዙ መች እንትን እንደሚሉ አውቀዋለሁ። ስለዚህ ምንም ነገር አንተ በጣም ብዙ ያው እንዲሁ ኢንተርቪው እንደምሰራህ ምናምን ለሰው አልተናገርኩም፣ ግን የሚገርም መረጃዎችን እያልኩ እንዲህ ሳደርግ በግራም በቀኝም ያሉ ሰዎች የሰው መውደቅ መከፋት የሚያስደስተው በቃ ሁልጊዜ ፎልት ፋይንደር ምንድን ነው እንደዚህ ከምን መሰራት ነው ሲሉ ሰማለሁ። አንተ ደግሞ መታሰራቸው እነዚህ ታዋቂ ሰዎች አንድም ቀን የሚሆን 2 ቀን ከቤተሰብ ከሚወዷቸው ከልጅ ከሚስቶቻቸው መለየት አለ። ይሄን አንስቼልህ እንኳን ደስ ነው ያለህ። ልብህ እንዴት ነው? የነዛ ሰዎች አስተያየትና ያንተ እዚህ ቦታ ተገናኝቶብኝ ነው። አሁን ወንጀልና ክፋት ይለያያል። ወንጀል እኔ ክርስቶስ ልብና ኩላሊትን የምመረምር አምላክ ነኝ እያለኝ የቤተ ክርስቲያንን ቃል ማነሳሱ አይደለም። ኦልሬዲ ልቤ ምን እንደሚያስብ ኩላሊቴ ምን እንደሚሰራ ክርስቶስ ያውቀዋል። በዚህ ፕሪንሲፕል ነው የሚሄድ። ሌባ ግን ሊታዘንለት በምን አግባብ ነው የሚገባው? እስኪ ንገረኝ። ምክንያቱም ልንገር ተክሌ፣ አንድ ሌባ ስትል ገና እነዚህ ሰዎች በጊዜ ቀጠሮ ነው ያሉት። ሶሪ ስለወርዱ አሁን ኦልሬዲ ሌባ ማለት ያለበት በእርግጣው ትክክል ነው፣ ህግ አካል ነው እንትን የሚለው እነሱን ሳይሆን ኦልሬዲ የተበየነባቸው ኦልሬዲ ፍርድ ቤት ያሉ ሌቦች በምን አይነት አግባብ ነው ሊታዘንላቸው የሚገባው? ምክንያቱም እነሱ 4-5 ሊሆኑ ይችላሉ። ከኋላቸው 1400 ሰዎች አሉ። 1400 አባወራዎች የራሳቸው ሚስቶች አላቸው፣ የራሳቸው ልጆች አላቸው፣ የሚያስተዳድሯቸው ልጆች አላቸው።